ሰላም እንዴት ናችሁ? ያው እንደሚታወቀው በአዲስ ዩቱብ ቻናል መጥቼ ያው አብረን የምናያቸው ኬዞች ስለ ሳይካትሪክ፣ ፔዲያትሪክ እና የኦቢ ጋይድም ኬዞቹን ያው ዛሬ ደግሞ የምናየው ስለ ሳይካትሪክ ዲስኦርደር ነው። ከዛ ውስጥ ደግሞ ስለ ሙድ ዲስኦርደር አብረን እናያለን። ያው ለእናንተ ይሄ ይሰራልን የምትሉት ኬዞች ካለ ኮሜንት ላይ አሳውቁኝ። ቪዲዮን ደግሞ ስትጀምሩ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። አሁን ወደ ቪዲዮአችን እንገባለን ማለት ነው። ዛሬ ደግሞ ልክ እንዳልኩት ስለ ሙድ ዲስኦርደር ነው የምናየው። ይሄ ደግሞ ዋነኛ በጣም አብዛኛው ጊዜ በሰዎች ላይ የሚከሰተው ከሳይካትሪክ ዲስኦርደር ውስጥ አንዱ ነው። ያ ሙድ ዲስኦርደር ማለት መጀመሪያ አፌክት ምን ነው የሚያደርገው የኢሞሽናላችን ላይ ነው አፌክት የሚያደርገው። ይሄ ደግሞ ካንኮስ ሲግኒፊካንት ዲስተርባንስ ኦፍ ሙድ ላይ ዲስተርባንስ ማድረግ ይችላል ማለት ነው። ይሄ እንደምታዩት አሁን ሙድ ስቴቱን ስናይ ጊዜ ምንድን ነው ሶስት አይነት አለ። መጀመሪያ ዲፐርሽን ውስጥ ይገባል። ዲፐርሽን ብሎ ደግሞ ሃይፖ ሲሆን ነው። እኛ ደግሞ ምንድነው ማኒክ እና ሃይፖማኒያ የሚባል አለ። ሌላ ደግሞ ሚክስ ኤፒሶድ የምንላቸዋለን። ያው ማኒክ ስንል ጊዜ ሃይፐር ሲሆን ነው ከመጠን በላይ ሙዳቸው እየመደሰት ከመጠን በላይ ማለት ሲሆን ነው። ዲፕሬሽን የምላቸው ደግሞ ምንድነው በጣም እንደዚህ የሚያዝኑ ሰዎች ደግሞ የሚከሰተው ሆኖ በጣም ሙዳቸው ምንድነው ሲቀንስ ነው ማለት ነው። ያው ደግሞ ሙድ ዲስኦርደሩ ካን ኢምፓክት ፋንክሽን ላይ፣ ሪሌሽንሺፕ ላይ፣ ኦቨርኦል ላይፍ ኦፍ ኳሊቲ ላይ አፌክት ሊያደርግ ይችላል ማለት ነው። ሌላኛው ደግሞ የምናየው የሙድ ዲስኦርደር ታይፖች አሉ። ሁለት ናቸው። አንደኛ ሜጀር ዲፐርሲቭ ዲስኦርደር ነው። ሁለተኛ ደግሞ ባይፖላር ዲስኦርደር ነው። እነሱ ስር ደግሞ ሰብ ክላስ አለ። የሜጀር ዲፐርሲቭ ዲስኦርደር የምንላቸው ሁለት አለው። የባይፖላር ዲስኦርደርም ደግሞ ሁለት አለው። ሶስት አለ። የባይፖላር ዲስኦርደር 3 ነው። እነሱን ደግሞ አንድ በአንድ እናያለን። ያ የመጀመሪያ ሜጀር ዲፐርሲቭ ዲስኦርደር ነው። እሱ ማለት ሜጀር ዲፐርሲቭ ዲስኦርደር ማለት ፐርሲስታንስ ኦፍ ፊሊንግ ሳድነስ፣ ሆፕለስነስ ያለባቸው ናቸው። ያው ሀው ቱ ዳያግኖሲስ ስንል ጊዜ ደግሞ ምንድነው እንዴት ነው ዳያግኖስ የምናደርገው? ክራይቴሪያ አለው። ሲምፕተማቸው ምንድነው ከ5 እና ከዛ በላይ ሆኖ ዱሬሽኑ ደግሞ ከ2 ሳምንት በላይ መሆን አለበት ማለት ነው። ያ እንደምታዩ የሲምፕተም የሜጀር ዲፐርሲቭ ኤፒሶድ ነው። አንደኛ ምንድነው ዲፐርሲቭ ሙድ አለበት። በጣም የድብርት ውስጥ የመግባት ሙድ ይኖረዋል። ሁለተኛ ደግሞ ሎስ ኦፍ ፕሬዠር አክቲቪቲ ይኖራል። በቃ በጣም የመደሰት ነገሩ ላይ በጣም ሎስ ያደርጋል። ሌላ ደግሞ ምንድነው ሶስተኛ የምግብና የክብደት ለውጥ ይኖረዋል። አራተኛ ደግሞ ስሊፕ ፓተርን ቼንጅ ይኖረዋል። ሌላ ደግሞ ኤነርጂ ላይ በጣም ሎ ነው የሚሆነው። ሌላ ደግሞ ራሱን እንደ ጥፋተኝነት የማየት እና ደግሞ ሌላኛ ደግሞ ራሱ የመግደል ሀሳብ ማምጣትና መሞከር ዋነኛ የምንላቸው የሜጀር ዲፐርሲቭ ኤፒሶድ ሲምፕተም ናቸው ማለት ነው። ከዛ ውስጥ ደግሞ ሀው ቱ ዳያግኖሲስ የምንላቸው ምንድነው ክራይቴሪያ አለ። ከ5 እና ከዛ በላይ ሆኖ ሲምፕተማቸው ዱሬሽኑ ደግሞ ከ2 ሳምንት በላይ መሆን አለበት ማለት ነው። ሌላኛው ደግሞ ኤፒዲሚዮሎጂ ስናይ ጊዜ ያው ላይፍ ታይም ሪስክ ነው። እሱ ከ10 እስከ 25 ሴቶች ላይ ይከሰታል። ከ5% ደግሞ እስከ 12 ወንዶች ላይ ነው። ይሄ ደግሞ የፋሚሊ ሂስትሪ የሜጀር ዲፐርሲቭ ዲስኦርደር ያለባቸው በጣም ኢንክሪስ ሆናል ሪስኩ ከ1.5 እስከ 3 ታይም በጣም ከፋሚሊ ሂስትሪ ካለባቸው አንደኛ የሪስክ ፋክተር ነው የሜጀር ዲፐርሲቭ ዲስኦርደር ላይ። ፕሪቫላንስ የዲፕሬሽን ምንድነው በጣም ኢንክሪስ ይሆናል። ምንድነው እድሜያቸው ከ50 ኦቨር ዘ ላስት 50 years ሲሆን ጊዜ ፕሪቫላንስ ኦፍ ዲፕሬሽኑ ኢንክሪስ ይሆናል ማለት ነው። ሪስክ ፋክተሩን ስናይ ጊዜ ደግሞ ምንድነው ሪስክ ፋክተሮች አንደኛ ሴክስ ነው። በጣም የሜጀር ዲፕሬሲቭ ኤፒሶዱ በጣም የሚከሰተው ሴቶች ላይ ነው ከወንድ በላይ። ኤጁም ደግሞ ሪስክ ፋክተሩ ነው። ኦንሴቱ አሁን ከ25 እስከ 50 ማል ያሉት ላይ ፋሚሊ ሂስትሪ ነው። ሌላ ፋሚሊ ሂስትሪ ደግሞ በጣም ሪስክ ፋክተር ነው። ሌላ ደግሞ ቻይልድሁድ ኤክስፒሪየንስ
እነዚህ ገና ከ11 ዓመት በፊት ልክ እንደሚለው በቃ ገና በህፃናታቸው እያሉ እንደዚህ ቤተሰቦች የሚያጡት በጣም ለነሱ አስፈላጊ ነገር ሲያጡ በጣም ወደ ሜጀር ዲፕሬሲቭ ዲስኦርደርስ የመግባታቸው ቻንሳቸው በጣም ከፍ ይላል ማለት ነው። ያ ደግሞ ከሶሻል ሪሌሽንሺፕ ጋር ያላቸው በጣም ላክ የሆኑ ሰዎች በጣም ሪስክ ፋክተር ውስጥ ናቸው ያሉት ማለት ነው። ሌላኛው ደግሞ የምናየው ሁለተኛው የባይፖላር ዲስኦርደር ነው። ባይፖላር ዲስኦርደር ማለት ያው በሁለት ከፍለን እናያለን። ባይፖላር ዲስኦርደር 1 እና ባይፖላር ዲስኦርደር 2 እንላቸዋለን። ባይፖላር ዲስኦርደር 1 ማለት አትሊስት ዋን ማኒክ ኤፒሶድ እና ሌላ ደግሞ ኦኮር ሊሆን የሚችለው የሃይፖማኒክ ኤፒሶድም ኦኮር ሊሆን ይችላል ማለት ነው። እዚህ ላይ ባይፖላር ዲስኦርደር 2 እንላቸው ደግሞ አትሊስት ዋን ሃይፖማኒክ ኤፒሶድ እና እንደ አትሊስት ዋን ሜጀር ዲፕሬሲቭ ኤፒሶድ ክራይቴሪያ ሲያሟላ ነው ባይፖላር ዲስኦርደር 2 የምንላቸው ማለት ነው። ያ ማኒክ ኤፒሶድ የምንላቸው የኛ ሙድ ማለት ከመጠን በላይ ኤሊቬትድ የሚሆነው የኛ ሙድ ከአንድ ሳምንት በላይ ሆኖ እነዚህ ደግሞ 3 እና ከዛ በላይ መሆን አለበት። ይሄን ማኒክ ኤፒሶድ ክራይቴሪያ እናሟላ ማለት ነው። አንደኛ የምንለው ግራንድ ሲቲ የምንላቸው ማለት ራሱን በጣም አጋን ነው የሚያሰው። ለምሳሌ የሆነ ቆንጆ ሴት እሱን ሳትወድ በጣም ትወደኛለች ብሎ ማውራት፣ የጠቅላይ ሚኒስቴር ልጅ እኔ በጣም ትወደኛለች ብሎ የሚያወራ። ሁለተኛ ዲስትራክቲቪቲ ነው። ሶስተኛ ደግሞ ኢንክሪስ ጎል ዳይሬክት አክቲቪቲ፣ በቃ ወርክ ላይ ሊሆን ይችላል፣ ሴክስ ላይ ሊሆን ይችላል፣ በጣም ኢንክሪስ ነው የሚሆነው ማለት ነው። ሌላኛ ደግሞ ምንድነው በጣም ኤክሴሲቭ ኢንቮልቭመንት ፕሬጀብል አክቲቪቲ ዊዝ ሃይ ሪስክ፣ በጣም ሪስክ ያላቸው ነገር ላይ በጣም ምንድነው ኤክሴሲቭ ናቸው ማለት ነው። ሌላኛ ደግሞ ምንድነው ዲክሪስ ይሆናል፣ የእንቅልፍ ፍላጎቱ በጣም ይቀንሳል። ሌላ ደግሞ ምንድነው ፕሬጀር ስፒች፣ በቃ ፕሬጀር ስፒች ማለት በጣም ከተለመደው በጣም ማውራ ማለት ነው። ቶኬቲቭ የሚባሉት ከመጀመሪያ ከምናውቀው በላይ በጣም ሲያወራ ማለት ነው። ሌላኛ ደግሞ ምንድነው ፍላይት ኦፍ አይዲያ ነው። ፍላይት ኦፍ አይዲያ የምንላቸው አንድ ርዕስ እያወራ ሌላ ርዕሶች የሚጀምር በቃ ጋፕ የሚያደርግ ማለት ለምሳሌ ስለ ኳስ እያወራ አሁን ባርሳ ማሊን አሸነፈ ብሎ እያወራ ሌላ ዞር ብሎ ደግሞ አሁን ደግሞ ትላንት ያን ኮርሱ እኮ ሳይካትሪክ እኮ ኤን የሰራ ብሎ ሲያወራ ማለት የሆነ ርዕስ ሳይጨርስ ሌላ ርዕሶች የሚጀምር ፍላይት ኦፍ አይዲያ የምንላቸው ማለት ነው። ይሄ የማኒክ ኤፒሶድ ናቸው። ልክ እንዳልኩ ከዚህ 3 እና ከዛ በላይ ሆኖ ዱሬሽን ነው ምንድነው ከአንድ ሳምንት በላይ ከሆነ ምንላቸው ይሄ ማኒክ ኤፒሶድ። ይሄ ሃይፖማኒክ ኤፒሶድ ምንላቸው ከማኒክ ኤፒሶድ ጋር አንድ ሆኖ ምንድነው እሱ በጣም ሲቪር ነው። ይሄ ደግሞ ማይልድ ነው። ከሱ ትንሽ አነስ ይላል ማለት ነው። ግን የሚለያዩ በሌላ ደግሞ በሚለያዩ በዱሬሽን ነው። እሱ ዋዊክ እንዳለው ይሄ ደግሞ ፎር ኮንሲኪቲቭ ዴይ ማለት ነው። በ4 ቀን ተከታታይ ውስጥ ይሄ የሚያሳይ ከሆነ ሃይፖማኒክ ኤፒሶድ ናቸው ማለት ነው። የምንላቸው ምን ሊስት ያደረኩት ልክ በቃ ተመሳሳይ ናቸው። ይሄ ደግሞ በማይልድ ነው ማለት ነው። የሃይፖማኒክ ኤፒሶድ ናቸው። ያው ባይፖላር ዲስኦርደር ትሪትመንቶች ነው ጊዜ አብዛኛው ጊዜ እኛ ጋር የተለመዱት ትሪትመንቶቹ ምንድነው ይሄ ሶዲየም ቫልፖሬት የምንላቸው አለ። ሌላኛው ደግሞ ሲቢዜድ ነው። እነዚህ ሞስት ኦፍ ኮመን የምንጠቀማቸው የባይፖላር ዲስኦርደር ትሪትመንት ነው ማለት ነው። ይሄ ሙድ ስታብላይዝድ የምናደርግባቸው ያው ለዛሬ እዚህ ላይ ይበቃናል። ፓርቲቱ ይቀጥላል። ያው ደግሞ የእናንተን አስተያየት እፈልጋለሁ። ዛሬ ደግሞ ጀማሪ ቪዲዮ በመስራቴ ያው ብዙ ስህተት ይፈጠራሉ። አሁን ደግሞ ራሱ ቪዲዮ ሰራ ሞር እንደዚህ ለእናንተ ይሄን ያህል ገልጻለሁ ብዬ ራሱ አላሰብኩም ነበረ፣ ግን ብዙ ፖይንት የቀሩ ነበረ። ያ የመጀመሪያ ቪዲዮን በመሆኔ በቀጣይ ደግሞ ማስተካከል አለብህ ብላችሁ ደግሞ እናንተ የምታስቡ ነገር ኮሜንት ላይ አሳውቁ። ቀጣይ ቪዲዮ ደግሞ ሞር ከዚህ የተሻለ በጥሩ ሁኔታ እሰራለሁ ብዬ አምናለሁ። እናንተ ይሄን ማስተካከል አለብህ ብላችሁ የምታስቡት ነገር ኮሜንት ላይ አሳውቁኝ። መልካም ጊዜ።